ክቡራን ሰልጣኞች እንኳን ወደ ኢግል ፖይንት የመንገድ ጂኦሜትሪክ ዲዛይን ሶፍትዌር በሰላም መጣችሁ ላለሁ። በዚህ ስልጠና ላይ የምናየው ኢግል ፖይንት የሚባለውን የመንገድ ዲዛይን ሶፍትዌር ነው። ይህን ስልጠና ወይም ቱቶሪያል በተለያዩ ፓርቶች የተከፈለ ነው። የመጀመሪያው ፓርት ሴት አፕ ኢግል ፖይንት ፎር ዲዛይን ነው። ይህ ማለት ኢግል ፖይንትን ለዲዛይን ማዘጋጀት ነው። በዚህ ስር አራት የተለያዩ ፖርሽኖች ይኖሩናል። የመጀመሪያው ክሬቲንግ ኢግል ፖይንት ፕሮጀክት ነው። በመቀጠል ኤዲቲንግ ፕሮጀክት ኢንፎርሜሽን፣ በመቀጠል ስፔሲፋይንግ ፕሮጀክት ሴቲንግስ፣ በመጨረሻ ስታብሊሽ ካድ ሴቲንግስ የሚሉትን እናያለን ማለት ነው። በመጀመሪያ ግን ክሬቲንግ ኢግል ፖይንት ፕሮጀክት የሚለውን እናያለን። ስለዚህ በክሬቲንግ ኢግል ፖይንት ፕሮጀክት ስር ከምናያቸው ነገሮች ውስጥ አንደኛ እንዴት አድርገን የኢግል ፖይንት ፕሮጀክት መፍጠር እንችላለን ወይም ክሬት ማድረግ እንችላለን። ሁለተኛ ደግሞ አዲሽናል ድሮይንጎች እንዴት አድርገን ወደ ፕሮጀክታችን ማምጣት እንችላለን የሚለውን ይሆናል ማለት ነው። ኢግል ፖይንትን መጀመሪያ እንዴት አድርገን እናስጀምራለን የሚለውን መመለስ ያስፈልጋል። ኢግል ፖይንት ለመጀመር ዴስክቶፕ ጋር መጣን ኢግል ፖይንት አውቶካድ የምትለው ሾርት ከት አይከን ደብል ክሊክ በምናደርግበት ጊዜ ኢግል ፖይንት መጀመር የሚያስችለንን የኦፕን ዊንዶው እናገኛለን ማለት ነው። ሁለተኛው አማራጭ ደግሞ ስታርት ጋር መጣን ኦል ፕሮግራምስ ከዛም ኢግል ፖይንት አውቶካድ የሚለውን ክሊክ በምናደርግበት ጊዜ በመጀመሪያ ሾርት ከት በደብል ክሊክ ስናደርግ ያገኘነውን አይነት ተመሳሳይ የሆነ ዊንዶ እናገኛለን ማለት ነው። ይህንን ዊንዶ ካገኘን በኋላ ግን እንዴት አድርገን ነው ያው ወደ ውስጥ ገብተን የኢግል ፖይንትን የተለያዩ ቱሎች ተጠቅመን ዲዛይን ለማድረግ የሚያስችል ፊቸሮች ማግኘት የምንችለው የሚለውን ለመመለስ መጀመሪያ እንዴት አድርገን ፕሮጀክቶችን ወይም ሰብ ፕሮጀክቶችን ክሬት እንደምናደርግ ማየት ያስፈልጋል። ሰብ ፕሮጀክት ወይም ፕሮጀክት ለመፍጠር እዚህኛው አይከን ጋር ክሬት ኒው ፕሮጀክት ኦር ሰብ ፕሮጀክት የሚለው ጋር በምንዛን ክሊክ እናደርጋለን። እሱን ክሊክ በምናደርግበት ጊዜ ኒው ዲያሎግ ቦክስ ወይም ኒው ዊንዶ እናገኛለን። በዚህ ስር ሴሌክት ዋት ታይፕ ኦፍ አይተም ዩ ዊሽ ቱ ክሬት ምን አይነት አይተም ነው እኛ አሁን መጠቀም የምንፈልገው የሚለውን ኦፕሽኖች እዚህ ውስጥ ያሉት አሉ። ከዚህ ውስጥ እኛ የምንጠቀመው ለሮድ ያው ሶስቱን ነው። የሶስቱን የኢግል ፖይንት የሶስቱን ፊቸሮች ለጂኦሜትሪ ዲዛይን እንጠቀማለን ማለት ነው። ኢግል ፖይንት ፕሮጀክት፣ አዲሽናል ድሮይንግ እና ሮድ ካርክ ሰብ ፕሮጀክት የሚለው መጀመሪያ ግን መነሻችን ምን ጊዜም ኢግል ፖይንት ፕሮጀክት መጀመሪያ መፈጠር መቻል አለበት። ስለዚህ ኢግል ፖይንት ፕሮጀክት የሚለውን ሴሌክት ሃይላይት ካደረግን በኋላ ኔክስት እንላለን። ኔክስት ስንል ፕሮጀክት ዲስክሪፕሽን ስጠኝ፣ ፕሮጀክት ድሮይንግ ስጠኝ ይለናል። ፕሮጀክት ዲስክሪፕሽናችን road from A to Q እንለን እንችላለን። then ፕሮጀክት ድሮይንጋችን ሴሌክት ድሮይንግ እዚህ ጋር እንመጣና አዲስ ፎልደር ክሬት እናደርጋለን። በአንድ ፎልደር ውስጥ ፕሮጀክታችንን ማስቀመጥ ያለብን ኤ ቱ ኪው ልንለው እንችላለን። ማን ፎልደር እንደሆነ አውቶማቲካሊ እንድናውቀው ማለት ነው። ዘን ፋይል ኔሙን ሮድ 1
then finish okay አውቶማቲካሊ AutoCAD እና የኢግል ፖይንቱ የAutoCAD ሁለቱም ተከፈተ ማለት ነው። ስለዚህ መስራት የሚያስችለንን ዊንዶው አዘጋጀን ማለት ነው። AutoCAD ኢንጂናችን አለ፣ ኢግል ፖይንትም አለ። ስለዚህ አሁን መንገድ ዲዛይናችን ለመስራት የሚያስችለን ሁኔታ አለ ማለት ነው። ሌላ የዚህ የክሬቲንግ ኢግል ፖይንት ፕሮጀክት የመጨረሻ ክፍል የምናየው ምንድነው አዲሽናል ድሮይንጎችን ወደዚህ ማምጣት እንዴት አድርገን እንችላለን የሚለው ነው። ያን ለማድረግ ኒው ፋይል ጋር እንመጣና ኒው እንላለን። then አዲሽናል ድሮይንግ ጋር ክሊክ አድርገን ኔክስት እንላለን። then አዲሽናል ድሮይንጉ ማን ነው የሚለውን ለማምጣት እዚህ ክሊክ እናደርጋለን። then አዲሽናል ድሮይንጋችን ያለበትን ቦታ እንፈልጋለን። ለምሳሌ ማይ ዶክመንት ውስጥ ያለ ማንኛውም አይነት የAutoCAD ድሮይንግ ካለ እሱን ማምጣት እንችላለን። ይህ ውስጥ ብንገባ የAutoCAD ድሮይንግ then open finish ድሮይንጉን አመጣልን ማለት ነው። ስለዚህ AutoCAD ድሮይንጋችንን አመጣናል። ከዚህ በኋላ ኦልሬዲ መጀመሪያ የነበረን ፋይል ፕሮጀክት አለ። ሁለቱን መርጅ አድርገን መስራት የምንፈልገውን ነገር መስራትን ያስችለናል ማለት ነው። ስለዚህ እስካሁን ድረስ ያየነው ክሬቲንግ ኢግል ፖይንት ፕሮጀክትን ነው። በዚህም ስር ያየነው ለማጠቃለል ያክል ምንድነው እንዴት አድርገን ኢግል ፖይንትን ማስጀመር እንችላለን፣ እንዴት አድርገን አዲሽናል ድሮይንጎችን ማምጣት እንችላለን የሚለው ነው። ከፈለግን መዝጋት ከፈለግን አውቶማቲካሊ በሌሎችም ፕሮግራሞች እንደምናደርገው ክሎዝ ማድረግ እንችላለን። እዚህ ጋር ክሊክ በማድረግ ቲን ክሊክ በመናደርግበት ጊዜ የሚዘጋው ኢግል ፖይንት ብቻ ይሆናል። AutoCADን ለመዝጋት እዚህ መተን AutoCADን መዝጋት እንችላለን ማለት ነው። ሌላው ግን ምንድነው የማንፈልጋቸውን ፕሮጀክቶች እንዴት አድርገን ዲሊት ልናደርግ እንችላለን የሚለውን ለመመለስ ያክል አውቶማቲካሊ ኦፕን ስንል ይሄ መጥቷል። ለምሳሌ ሮድ ፍሮም ኤ ቱ ኪው ሳይሆን ይሄንን ማጥፋት ፈልጋለሁ ካልኩኝ ሴሌክት አደርገዋለሁ። then delete project or sub project የምትለው ቻለች ሰው ያመጣለሁ። then remove from project list ነው ወይስ remove from list and drive? remove from project list ካለ ያው ከሊስቱ ብቻ ያጠፋዋል እንጂ ከድራይቭ ያጠፋው። erase ለማድረግ completely ከድራይቭም እንዳይኖር የምንፈልግ ከሆነ ግን remove from listing and drive የሚለው ጋር መጣን ክሊክ እናደርጋለን። then apply ስንለው successfully deleted የሚለውን ይሰጠናል ማለት ነው። ስለዚህ ጨረስን ማለት ነው። ያው ጂ እንደምናየው አጠፋን ወይም ዲሊት አደረግነው ማለት ነው። ስለዚህ ይሄ ኦፕሽናል የመጀመሪያው ያው መዝጋት ነው የፈለግነው። በመቀጠል ግን ዲሊት ማድረግ ከሆነ የፈለግነው ዲሊት ማድረግ የምንፈልገው ፕሮጀክት እዚህ ውስጥ መተን ሴሌክት አድርገን ማጥፋት እንችላለን ማለት ነው። ስለዚህ ቤዚካሊ በዚህ የመጀመሪያው ክሬቲንግ ኢግል ፖይንት ፕሮጀክት ውስጥ እንድናይ የተፈለገው ሁለት ነገር ነው። አንደኛው ኢግል ፖይንት መፍጠር፣ ሁለተኛው ደግሞ አዲሽናል ድሮይንግ ማምጣት ነው ማለት ነው። ስለዚህ እነዚህ አሁን የሰራናትን እነዚህ ሁለቱን ነገሮች በተለይ ዲሊቲንጉን በቀጣይም የምናየው ስለሆነ ቤዚካሊ እነዚህ ሁለቱን ነገሮች ኤክሰርሳይዝ እንድታደርጉ አሳስባለሁ።